አሳድጎ እንደራስታ ዳዊት ይዞ ይውላል። አማራ ማለት የጀዝባ ነው። እንዲህ አይነት ጀዝባ ትውልድ ተፈጥሯል። ገዳም ውስጥ ጸጉሩን አሳድጎ በመጽሐፍ ቅዱስ ውስጥ ገዳም ግባ የሚል የለም። ገዳም ግባ የሚል የለም። ሰርተ ብላን የተባለ አዳምና ሔዋን አማራው ነው። ሚስቱን መሸጎር ሲያቅተው አማራ በቀጥታ እድሜው ሲከፍ ሲል ነው የሚገባ። አሁን የአማራ ህዝብና የኢትዮጵያ ህዝብ ኦርቶዶክሶች በተለይ መለኩስ የሚሆኑት ሚስቱን ማድረግ ሳይችል ሲቀር ነው። ትልቅ መቀመጫ ማገላበጥ ከቻለ ግን አይሄድም። መሳኛው ስንፈተ ወሲብ ካጋጠመው መለቀጥ ብሎ ገዳሙ ሲገባ ከዚያ በኋላ ገነትን ይገባል ብሎ ተነግሮታል። ደደብ ነው። መሳኛ ሲደክም ነው እንጂ የገባው መለኩሴ መሳኛው ካልደከመ አይገባም። ያሁን መለኩሴ የት ነው ያሉ? አሜሪካ። ያሁን ሰባኪዎች አሉ አሜሪካ፣ ኡስታዞች አሜሪካ። ያሁን መለኩሴ ያለ የት ነው? ሲኖዶሱ አዲስ አበባ። ምንድነው የሚለብሰው? ጥቁር ፋሽን፣ ፂሙስ ዘይት ይቀበል፣ የሚበላው ቁርጥ። ወንድ ልጅ ወልደዋል ብሏል። እንግዲህ ዘመርኩን በቀል ጠቅላላ የሚሄደው በቪኤት ኢየሱስ ያስተማረውስ ቆሮንቶስ ሂዶ የጸለየው ቆሮንቶስ በረሃ ውስጥ ልም ያለ በረሃ ማንም ሰው የሌለው ያስተማረ የኛ መለኩሴስ ኦርቶዶክስ አዲስ አበባ፣ ባህር ዳር፣ ደብረ ማርቆስ በቪኤት መኪና። አየው የአማራ ድንቁር ነው። የአማራ ግብጽ የጫነብን ነጠላ ለብሶ እኮ 1 ሚሊዮን ጧፍ የሚያበራ እኮ አማራ። ጧፉንና ሻማውን እስኪ አባዙት በ10 ብር እንኳን ቢሆን 1 ሚሊዮን ቦሌ መድኃኒዓለም ይቆማል። በየቀኑ ይበራል።